ከካናዳ ሙሉ የቤት ዕቃና የሰርጓ ቀን ቬሎ ግዛላት ሰርፕራይዝ አርግልኝ ብራ አክብራኝ። ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው። ዲያስፖራ ነው ዳራት ለዛ ነው ዓለምሽ ዛሬ ነው። እግዚአብሔር ያክብርሽ፣ አላህ ያክብርሽ። እንዳከበርሽኝ አክብራኝ ብር በአካውንት ያስገብታልኛለች። እና ቤተሰቦቻችን አሁን ቀጥታ የምንሄደው ወደ ቬሎ ቤት ነው። የሚገባትም በከለሯ በቃ ማለት ለደስታችንም ደስታ ብለናል። ደስታ ስምን መልአክ ያወጣዋል ይላል። ደስታ እንግዲህ የሩታን ደስታ ለመመለስ ደስታ ወደ ኢትዮጵያ መታልና ዌልካም ቱ ኢትዮጵያ። ደስታ እውነት ደስታ ስምህ ራሱ በቃ የሆነ እንትን ሆፕ አለ ማለት ተስፋ አለው። ሩታዬ የሚገባሽ እንደዚህ አይነት ሰው ነው። ሩታዬ እስከዛሬ ልፋትሽን ሁሉም ነገርሽን እንግዲህ አሁን የምንበቀላቸው ማንንም ማለት ነው ማንንም አንቺ ሰርግ ላይ እና አይሾ ስፒድ አይቀሩ እንግዲህ ባይዘው አይሾ ስፒድ የመጣው ኢትዮጵያ ውስጥ ሩታዬ ለማየት ነው። ወንድ ልጅ እንደዚህ ነው በቃ እናንተ የወንዶች ጉዳይ በቃ አባል የሚኮራባችሁ ምርጥ አባሎቻችን ናችሁ። ይመቻችሁ። ይሄ ነው ማለት በቃ እኔ ደስ ብሎኛል እውነት ሩታ ሰው የላትም ብለው እንደዚህ የተጫወቱባት ምናምን በቃ ይሄ ነው። እኛ ገና አለገና ብለን ለመዘመር ምንድነው ለመጨፈር ምናምን ገና ተዘጋጅተናል። በቃ ያስረበሳት አካል ነበር የሳሳተ ባላግብታ የማይሆናት የማይገባት እስካሁን እያሰቃያል። እንግዲህ እሱ ለመካስ እንግዲህ በዚህ ቪዲዮ አንቺ ካመረችኝ እንግዲህ ያው የሷ ምርጫ ነው። ቤተሰቦቻችን ያው ከዚህ በፊት የተለበሰው ቬሎ እናቃጥልና ወደ አዲሱ ቬሎ ማለት አዲስ ቬሎ ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው። ዲያስፖራ ነው ዳራት ለዛ ነው ዓለምሽ ዛሬ ነው ዛሬ ዓለምሽ አሸወና ወይና ወይና አሸወና ሰላም ውድኛ ቤተሰቦች እኛ ፋሚሊዎች እንዴት ናችሁ? እኛ አለን አልሐምዱሊላህ ክብሩ ይስፋ ሁሉ ሰላም አለን። ቤተሰቦቻችን ዛሬ ፈንደቅ ብዬ ነው የመጣሁት ማለት በቃ ትልልቅ ውሳኔዎች የተወሰኑበት የሩታዬ ማለት በቃ ሩታዬ የራሷ የሆነ ሰው ሩታዬ እስካሁን የተንከራተተችው መንከራተት የማይፈልግ ሰው የሩታዬ አፍቃሪ የሆነ ሰው እንግዲህ መጥቶላታል። እንግዲህ ትናንት እንዳያችሁት ነው ቤተሰቦቻችን ያው እንግዲህ ምን እንደሚባለው ብር አምባር ሰበረልው ነው የሚባለው። እና አብርሃም ያው እንግዲህ እስከዛሬ ልጅቷን እንግዲህ ስታሻት ማለት ልጅቷን በጣም ስትበድላት እንግዲህ ልጅቷን መሄጃ እንደሌላት ሰው እንደሌላት እንግዲህ ውሻ አርጋት ነበረ። ያው እንግዲህ አሁን ፈላጊዋ እንግዲህ ከውጪ ድረስ መጥቷል። ያው እንግዲህ አፍቃሪዋ እኔ ልንከባከብሽ የሚላት በቃ ማለት ሁሌም እኔ ከቅፌ እንዳትርቂ ላንቺ ሁሌም እገዛለሁ የሚላት አፍቃሪ መጥቷል። እና ሮቤልና ፈረንጁ በቃ በጣም የስንት ጊዜ ጥረታችሁ እንደሆነ ይገባኛል። ማለት በድንገት የመጣ ነገር አይደለም። ይሄ በቃ ትክክለኛ ውሳኔ ነው የተወሰነው። ያ ማለት ሩታ ፈላጊ እንደሌላት ሩታ ማለት አፍቃሪ እንደሌላት አርጎ ነበር አብርሃም ብቸኛ ሆና መስሎት ምናምን ነበር እየተጫወተባት የነበረው። እንግዲህ ሩታ ካሁን በኋላ ወደ ኋላ የማትልበት ውሳኔዎች ማለት ካሁን በኋላ አሪፍ ነገሮች የሚወሰኑበት ነገር ላይ ነው እንግዲህ ካሁን በኋላ የሚደረሰው። ሩታ እንግዲህ ይሄን ውሳኔሽን አክብሬልሻለሁ። ልጁን ራሱ መቀበልሽን ቤትሽ ድረስ ማስገባትሽን እውነት ሳላከብርልሽ በቃ ማለት አልፍም። ምንም ሆነ ምንም እስካሁን ተሰቃይተሻል። እስካሁን ለትዳርሽ ብለሽ በጣም ብዙ መስዋዕትነት ብዙ ልፋቶችን ለፍተሻል። እና ሩታዬ በቃ እንኳን ለዚህ አበቃሽ። ፈረንጁ ይሄ ነው ፈረንጁ። እውነትም እኮ ፈረንጁ እንጂ ሰው ነሽ። በቃ ለዚህ ነው እኮ በቃ ሪስፔክት የምንሰጥ አባቴ። በቃ ይገባሃል እንጂ የማንም ኮተታም ስንት እንግዲህ የሆኑ ሴጣኖችን ሰብስቦ ስንቱን እያስዋተተ አንቺ ግን ያራዳ ልጅ ከውጪ ለሩታ የሚገባትን አምጥተሽ ቁጭ አረግሽላት። ይመች በቃ ይሄ ነው ሮባ። በቃ ወደኋላ እቺ ልጅ ሰው የላትም ተብሎ ነው እስካሁን ሲጫወቱባት የነበረው። ይመቻችሁ እናንተ በቃ ምርጥ ማለት ይሄ መቼም በቃ እኔ በጣም ኮርቼባችኋል። እኔ በጣም ኮርቼባችኋል። ወንድ ልጅ እንደዚህ ነው በቃ እናንተ የወንዶች ጉዳይ በቃ አባል የሚኮራባችሁ ምርጥ አባሎቻችን ናችሁ። ይመቻችሁ። ይሄ ነው ማለት በቃ እኔ ደስ ብሎኛል እውነት ሩታ ሰው የላትም ብለው እንደዚህ የተጫወቱባት ምናምን በቃ ይሄ ነው። እኛ ገና አለገና ብለን ለመዘመር ምንድነው ለመጨፈር ምናምን ገና ተዘጋጅተናል። በቃ እኛ አሁን እቺ ልጅ ለመዳር በቃ ወገባችንን ምናምን ይዘና በቃ እስክስታ ምናምን ግዴታ ነው። ካሁን በኋላ ምን ሄደው ወደዛ አይነት ውሳኔ በቃ ካሁን በኋላ ምንም ኩርት መላጡ ድንች መላጡ አንቺ መላጣ
ለሄርሜላ ነው ይሄን ነገር ለክብሯ እንግዲህ ከሽንኩርት መላጦች እቺ ልጅ ክብር ስለማይገባት እንግዲህ የሩታ ሰርግ ላይ ሽንኩርት መላጡን ቡና ማፍላቱን ቡና መቁላቱን ምናምን ለሄርሜላና ለአብርሃም እንግዲህ ጀባ እንላለን ቤተሰቦቻችን። እኛ ግን ሩታን እንግዲህ ምንድራት ያው አሜሪካ ብለን ነበር ያሰብነው። አሜሪካ ትንሽ አሁን ባለው ኮሽታ አይሆንም፣ ዱባይ አድርገነዋል። ዱባይ እንግዲህ በጀት ይሁን በመርከብ እንግዲህ አልወሰንም። ሩታዬ የሚገባሽ እንደዚህ አይነት ሰው ነው። ሩታዬ እስከዛሬ ልፋትሽን ሁሉም ነገርሽን እንግዲህ አሁን የምንበቀላቸው ማንንም ማለት ነው ማንንም አንቺ ሰርግ ላይ እና አይሾ ስፒድ አይቀሩ እንግዲህ ባይዘው አይሾ ስፒድ የመጣው ኢትዮጵያ ውስጥ ሩታዬ ለማየት ነው። ያንን የሚገባት ልጅ ነች ሩታዬ። እውነት በቃ ምን ብዬ እንደምነግርሽ እንግዲህ አላውቅም። ያው እኔ እንግዲህ ዛሬ ብዙ ያሰብኳቸው ነገራቶች አሉ። እንግዲህ ቬሎ ቤት ሄድና ማለት ለሩታዬ ሰርፕራይዝ ማድረግ አለብኝ። እንግዲህ አሁን እኔ ያለሁት እዚሁ ነው። እንግዲህ ለሩታስ የሚገባትም በከለሯ በቃ ማለት ለደስታችንም ደስታ ብለናል። ደስታ ስምን መልአክ ያወጣዋል ይላል። ደስታ እንግዲህ የሩታን ደስታ ለመመለስ ደስታ ወደ ኢትዮጵያ መታልና ዌልካም ቱ ኢትዮጵያ ደስታ እውነት ደስታ ስምህ ራሱ በቃ የሆነ እንትን ሆፕ አለ ማለት ተስፋ አለው። እንኳን መጣ እንግዲህ ሩታችንን አሳልፈን ሰተናል። ላንተ ይገባሃል። ቤተሰቦቻችን እንግዲህ ይኸውላችሁ በዚህ 3-4 ቀን ውስጥ በጣም ኢትዮጵያ ውስጥ ግርግር ተፈጥሯል። እኔ ለደስታ መስሎኝ ነበር ማለት ደስታን ዌልካም ነው ማለት ነበር። ላይ 3 ቪዲዮ ነው ግን የሚገባው ለማን ነበር? ለደስታ። እውነት ዌልካም ቱ ኢትዮጵያ ደስታ። እንግዲህ አማርኛም ትንሽ እንግዲህ እንደሚያቅትሽ ምናምን አውቄያለሁ። እንግዲህ ማለት ደስታን ዌልካም ማለት ያለብን በትልቁ ነበር። ያው ነገራቶች አልተመቻቹልንም። እሱም በጣም ማለት በጋርድ ነው የሚንቀሳቀሰው ምናምን ለምን ይገባዋል? እንግዲህ ደስታ የእውነት በጣም ልናመሰግነው በቃ ልንኮራበት በቃ ማለት ነው የሚገባው። ምክንያቱም አንድ እህታችን እንግዲህ ሰው የላትም ብሎ በጣም ሲያሰቃያት ሲያሻት የነበረ እንግዲህ አብርሃም ተብዬ አንድ እንግዲህ ጭንቅላቱ ማዘዝ የማይችል ሰውዬ ሲያሽከረክራትና እንደዚህ ሲያደግማት የነበረችን አንድ ጠንካራና ምንኮራባትን ሴት ሩታዬን እንግዲህ ደስታ በሚባል በስያሜው ደስ ሊያረጋት መጥቷል። እንግዲህ ካሁን በኋላ ያው እንግዲህ አይሎጋ ነው ልንን የምንችለው ያሁኑ ካሁን በኋላ እኛ ቀጥታ ወደ ሰርግ እንቅስቃሴያችን ነው እንግዲህ የምናመራው። እንደ ሩታ ወዳጅና እንደ ሩታ መከታ እንግዲህ የሩታ ቤተሰቦች አሁን ሩታዬ የመጣላትን የደስታ ተምሳሌት እንግዲህ የደስታን ማለት የባለ ትዳር ጥያቄ ምናምን ነገር በቃ ከሩታ ጋር ልትፋታና ልትለያይ የሚገባበት ሰዓት አሁን ነው እና የሩታ ቤተሰቦች እንግዲህ የሩታ ወዳጆች በዚህ ሰዓት ነው ከሩታ ጎንና ከሩታ ማለት ጀርባ የምታስፈልግ ሩታ ከማንም እንደማታንስ ሩታ ማለት ከአብርሃም ውጪ አብርሃም እንግዲህ ሩታ ብቻ ነች እንግዲህ እኔ ብቻ ነኝ ወንድ ብሎ የሚያስብ ሰው ነው። እንግዲህ ባያስብ ኖሮ ያንን ነገር አያረግም ነበር። ግን አሁን ግን ደስ የሚል ማለት ቆፍጣና ጀንተል ያለ መልከኛ ልጅ በቃ ለሩታ የሚገባ ሲጀምር መልከኛ ሰው ነው። በቃ ቆፍጠን ያለ ነቃ ያለ ደንገጥ ያለ ልጅ እንግዲህ ከውጪ ሩታዬን ብሎ መጥቷል እና የሩታ ወዳጆች እንግዲህ አሁንም ቢሆን እንግዲህ ማሰብ ያለባችሁ ሩታን እንግዲህ ማገዝ ያለባችሁ አሁን ነው። እስከዛሬ ሰው የላትም ብሎ ነው እስከዛሬ ምንም አታመጣም ብሎ ነው እያሰቃያት የነበረው። አሁን ግን እኛ አለን ከጎኗ። እንግዲህ ኦዲየንስ ቤተሰብ ባይ ሁላችሁም እንግዲህ አለን ማለት ነው። እንግዲህ የሚገባችሁ ቤተሰቦቻችን ካሁን በኋላ እንግዲህ የምንሄደው ውሳኔ ማለት ለሩታዬ በጣም ሰርፕራይዝ አላት። ያው ለሷ ነበር መንገር የፈለኩት ግን የኛ ቤተሰቦች የሩታ ቤተሰቦች እኛ አንድ ነን ማለት የምንደባበቀው ነገር የለም። አንድ እህታችን እንግዲህ በጣም ሩታን የምታከብራት በጣም የምትወዳት ማለት በቃ ሩታዬ የምትሳሳላት አንድ የሩታ ኦዲየንስ ወይም የሩታ ፋሚሊ ወይም የሩታ ወዳጅ ወይም የሩታ አፍቃሪ ከካናዳ ሙሉ የቤት ዕቃና የሰርጓ ቀን ቬሎ ግዛላት ሰርፕራይዝ አርግልኝ ብላ አክብራኝ። እግዚአብሔር ያክብርሽ፣ አላህ ያክብርሽ። እንዳከበርሽኝ አክብራኝ ብር በአካውንት ያስገብታልኛለች እና ቤተሰቦቻችን አሁን ቀጥታ የምንሄደው ወደ ቬሎ ቤት ነው። ያው እንግዲህ ቬሎን እንድመርጥ ማለት ነው። ያው የሴት ልጅን ቬሎ ምርጫ አላቆም እንግዲህ ኦዲየንሶች እንግዲህ ያሳያችኋል ጠቅላላ የቬሎን አይነት እናንተ ኮሜንት ላይ ይሄውን በማለት እንግዲህ ትተባበሩኛላችሁ። እህታችንን ግን በጣም አመሰግናለሁ። ይሄው እንዳልሽኝ ኦዲየንስ ፊት ነው ሙሉ ነገሩን እንግዲህ ማሰራጨው። ምንም ሚስጥር የለም እኛ ጋር ማደኛ ፋሚሊ ሁሌም ፍቅርና በቃ ማለት ደስታ የተሞላበት ነው። እኛ ጋር ሰይጣን አይገባም ማለችን። አሁን ደግሞ ደስታ የተባለ ፍሪክ ወይም ደስታ የተባለ ዲያስፖራ ለሩታዬ ደስታ ሊፈጥርላት መጥቷል። ለዛ ደግሞ እንግዲህ ደስ ያላት እህታችን እንግዲህ ቬሎ ሰድልኝ ብላኛለች። እንግዲህ አሁን ወደ ቬሎ ቤት እንግዲህ እንሄዳለን። እንግዲህ ተከተሉኝ። ቬሎ ቤት እስከምደርስ እንግዲህ ሩቅ ነው።
እንግዲህ ቤተሰቦቻችን ያው ቬሎ ቤቱ ደርሰናል። እንግዲህ ሰላም ነው አለን። ቬሎ ለማየት ነበር የመጣ ነው፣ ዋጋ ለማወቅ ይቻላል አይደል? አዎ አንድ በጣም የምንወዳት እህታችን ልታገባልን ነውና ልንድራት በዲያስፖራ እንግዲህ ከሷ ከለር ጋር በጣም ተቆይታውሽ ስልክ ላይ ለሰልሽ እንደዚህ ቆንጆ ልንድራት ነው። በጣም ቆንጆ ነው። እናችን ለመሰለሽ እስቲ ቬሎ ከሷ ጋር በሚሆንነት ይሄዳል። ዋጋ እንዴት ነው? ይሄም ይሄም በጣም ያምራል። ይሄም ከስንት ነው? ይሄ 100,000 ብር በጣም አንሷል መሰለኝ። በጣም ከከለሯ ጋር ግን ይዳላው ነው። እሺ ሌላ ደግሞ እዚህም አለ ነጫጮች። ያ ግን በጣም እስቲያው ከልጅቷ ከለር የሆነ ስጦታ ስለሆነ ያው ካሰልሽ ከለራት አንድ ነው። ይሄኛው እንግዲህ ቤተሰቦቻችን ያው በዚህ ተወስነው ያው እሷ መርጣ ብላለች። እንግዲህ ያው ኮሜንት ላይ እንግዲህ እናንተ የምትፈልጉት ነገር ካለ ያው ቬሎ ቤቱ እንግዲህ በጣም ትልቅ ቬሎ ቤት ነው። የምትፈልጉት ነገር ካለ እንግዲህ ከጀርባም ያው ይሄኛውን ለመውሰድ ተስማምቻለሁ። እንግዲህ 100,000 ብር ያው ያንስባታል። እውነት ነው በጣም ያንስባታል። ያው ለሰርግ እንግዲህ አንድ ቬሎ የሚደረገው በማለት ከዚህ በፊት በስህተት አንድ ያገባችው ሰውዬ ነበር። የተሳሳተ ቬሎ ለብሳለች። ያስለበሳት አካል ነበር። የተሳሳተ ባላግብታ የማይሆናት የማይገባት እስካሁን እያሰቃያት ነው። እንግዲህ እሱን ለመካስ እንግዲህ በዚህ ቬሎ አንቺ ከመረጥሽኝ እንግዲህ ያው የእሷ ምርጫ ነው። ቤተሰቦቻችን ያው ከዚህ በፊት የተለበሰው ቬሎ እናቃጥልና ወደ አዲሱ ቬሎ ማለት አዲስ ቬሎ እናለብሳታለን ሁለታችንን። እንግዲህ ቤተሰቦቻችን ያው ቤቱ እንግዲህ በጣም ትልቅ ነው። እንግዲህ ያው ታጀራ ነው የሚገኘው ይሄ ቤት። በዚሁ አጋጣሚ ዜድ ቬሎ ይባላል። እንግዲህ ቤተሰቦቻችን እንግዲህ የተመቻችሁ ቬሎ ካለ ኮሜንት ላይ እንግዲህ ያሳውቁኝ። ማለት እኔ ይሄኛውን ከለር ነው የመረጥኩት፣ እሷም የመረጥኩት ይሄን ከለር ነው። ደግሞ አሪፍ ነው እና እንግዲህ በጣም እናመሰግናለን። ግን አንዴ ማለት አንቺ ባለሽበት ለቤተሰቦቻችን ማስተላለፍ ፈልጋለሁ። ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው። ዲያስፖራ ነው ዳራት በዛ ነው። ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ። እናመሰግናለን።